የኤሌክትሪክ መኪና ኢትዮጵያ ውስጥ ለሁሉም ሰው ተስማሚ ነው ወይ? አይደለም። ጥገናው ምን ይመስላል? ብዙ ሰው የኤሌክትሪክ መኪና ጥገናው አስቸጋሪ ነው፣ ባትሪው ከተበላሸ ሁሉንም ነገር መጣል አለብኝ ወይ መቀየር አለብኝ ብሎ ያስባል። እውነታው ግን ከዛ በተቃራኒ ነው። እውነቱን ለመናገር የኤሌክትሪክ መኪና ከ2000 በላይ ተንቀሳቃሽ ክፍሎች ካሉት የነዳጅ መኪና ጋር ሲነጻጸር በጣም ጥቂት የሚባሉ የሚንቀሳቀሱ ክፍሎች ነው ያሉት። በሜካኒካል ምህንድስና ቋንቋ ደግሞ ብዙ የሚንቀሳቀስ ክፍሎች ማለት ብዙ ግጭት፣ ብዙ ፍትጊያ እና ብዙ ዳሜጅ ማለት ነው። ያ ማለት ደግሞ ለጥገና የሚያስፈልጋችሁ ወጪ እና ለጥገና ጋራጅ የምትሄዱበት ድግግሞሽ የበዛ ነው እንደማለት ነው። ስለዚህ በተቃራኒው የኤሌክትሪክ መኪና በጣም ጥቂት የሚባል ተንቀሳቃሽ ክፍሎች ያሉት በመሆኑ የጥገና ፍላጎቱ በብዙ ያነሰ ነው። ከዛ በተጨማሪ ደግሞ የኢንጂን ኦይል መቀየር የለም፣ ስፓርክ ፕላግ የለም፣ ሌሎች ተለዋዋጭ ክፍሎችም ብዙ የሉትም እና የጥገና ፍላጎቱ የቀነሰ ነው። ያ ማለት ግን ምንም የጥገና ወጪ የለባችሁም ወይ ጥገና አስፈልገው ማለት አይደለም። ባትሪውም እንዳላችሁት እና በተጨማሪም ኤሌክትሮኒክ ክፍሎቹ ላይ ብልሽት ሊያጋጥም ይችላል። ያኔ ደግሞ በተሻለ ባለሙያ ተፈትሾ ጥገና ማግኘት ይኖርባቸዋል። ነገር ግን እዚህ ጋር መረዳት ያለብን ከትክክለኛና ጄኒዩን ከሆነ ዲለርሺፕ ከመኪና አምራቾች ጋር ፓርትነር ከሆኑ አስመጪዎች ጋር መኪናውን የምትገዙ ከሆነ ከ5 እስከ 8 ዓመት አንዳንዴም ከዛ በላይ አላቸው ዋስትና ይሰጣሉ። ያ ማለት በመሃል ቢበላሽባችሁ ባትሪውን ለመቀየር እድል አላችሁ ማለት ነው። የኤሌክትሪክ መኪና ኢትዮጵያ ውስጥ ለሁሉም ሰው ተስማሚ ነው ወይ? አይደለም። ነገር ግን ለአብዛኛው ሰው በተለይ ከተማ ለሚኖር ሰው ሊሆን ይችላል። ስለዚህ እንደየአስፈላጊነቱ ሁኔታዎችን እየገመገማችሁ ውሳኔ መወሰን ትችላላችሁ ነው። ውድ ነው ወይ? መኪናውን የምንገዛበት ዋጋ ብቻውን መኪናውን ውድ ሊያስብለው ይችላል ወይ የሚለውን በቀጣይ ክፍል እናያለን።